ምን ትላለህ? ቦዲጋርድ አያስፈልገኝም? ሚኮዬ በጣም ነው ማመሰግንህ። እግዚአብሔር ያክብርልኝ። ናዝሬትማ ቅርብ ነች፣ እንመጣለን። ወይዬ ለወፍራም አለ መስኪዬ አለሁልሽ። ዮዬ እንዴት ነሽ? ሰርጉ ቆይ ቀር እንዴ? ልዩ አይቀርም። አንደኛ ተጋባዥ አንተ ነህ። በአንድ አመት 400,000 ብር በቤት ክራይ በውጭ ጨረስኩ። አሁን ግራ ግብት ብሎኛል። እስኪ ምከሪኝ። በአንድ አመት 400,000 ብር በቤት ክራይ። የምን የቤት ክራይ ሰኒዬ? ትሪፕ ቆንጆ ነበር፣ እግዚአብሔር ይመስገን። የምናውቃለሁ በመቤቴ። እሺ ጽፋለሁ። እሺ የኔ አባት በጣም ነው ማመሰግንህ። ናትዬ በጣም ነው ማመሰግንህ። እግዚአብሔር ያክብርልኝ። በእውነት በጣም ብዙ ልበቀና በጣም መልካም ሰዎች አላችሁ። ቴክስት መልሼ አልጨርሰውም። በጣም እውነት እና እግዚአብሔር ያክብርልኝ። የደስታ ህይወት ይስጣችሁ። አዚዬ በጣም አመሰግናለሁ የኔ እናት። I want just little appreciation gift. Let me know how do I contact you? አቤጊዬ የኔ እናት። እሺ የኔ ፍቅር ኢንስታግራም ላይ ጻፊልኝ እናቴ። አሁን ጻፊልኝ። 70,800 ሰው ያለው በዛውም ኢንስታግራም አካውንታችንን ፎሎ እያደረጋችሁ እሱ ላይ ጻፊልኝ እናቴ። እንደወጣው መልስልሻለሁ። ባዮ ላይ ያለ ካጣሹ ማለት ነው። ኮት ከ2000 እስከ 2300 ማክሲመሙ 2300 ብር ነው። እሺ እኔ እናት አመሰግንሻለሁ። በላናንዬ ለመኖሪያ 400,000 ብር አባት በአመት 400,000 ብር ማለት በወር ስንት ነው? ሂሳብ ላይ ጎበዝ ስለሆነ እግዚአብሔር እንግዲህ ቤት ይስጠን። በእውነት በቃ ቤት ይስጠን። አንቺ ግን በአካልና በቲክቶክ ጭራሽ አንድ አይነት አይደለሽም። ንቀትሽ በጣም ነው የሚደብረው። ቡቲክሽ ማንም ብሎኝ አያውቅም እናቴ፣ ማንም ብሎኝ አያውቅም። እንደዚ አይነት ሰውም አይደለሁም። ስለዚህ አልቀበልሽም። ልክ አይነት ኮሜንት አልሰጠሽኝም። ካላስቸገርኩሽ እየሰማሁሽ ቅዱሴን ጠርተሽ ፍቅርሽን ግለጪለት፣ እኔንም ሰላም በይልኝ። እሺ ናትዬ። አባትዬ ናቲ ሰላም ብለዋል። ናቲ ሰላም ብለዋል። ይሄኛ እኔን በጣም አፈቅርሃለሁ። ኑርልኝ የኔ ወድ። አትሽኮርመም አባት ይመቸኛል። ያራድዬ ልጅ ሆዴንም ጨምሮ የኔ እናት አልቻለም በእውነት። ግን ያው አትሊስት ምን አስባለሁ እኔ ብዙ ነገሮች እንደዚህ ወጪ ሲበዙብን ሰርተን አግኝተን ስለቻልን ነው ይህንን መክፈል የቻልነው። እና እግዚአብሔር ይመስገን እስካለ መኖር ነው። እግዚአብሔር ክፉ ቀንን ያርቅልን። ምን አለ ነው ያልሽኝ እናቴ? ሚጥሚጣ ከለር ወይ የለም እናቴ። እናመሰግናለን በጣም። አሜን የኔ እናት። አሜን። አስኮ ጨረታና መሻለኪያ ማንኛውም ስራ እሰራለሁ። ዲስፕሌይ ላይ ሰው የሚፈልጉ ሰዎች አውቃለሁ እናቴ። መነሻ ካፒታል 200,000 ብር። 200 ግን አይበቃም። 250 ድረስ ቶፕ ስንት ነው? 600 ብር እስከ 700 ብር ማክሲመም 700 ብር ግን 600 ብር። ወይዬ ቲክቶክ መጫወት አትፈልጊም? አሁን እየፈለኩ ነው፣ እያሰብኩ ነው። ምን ትላላችሁ? ወይ እናቴ የኔ እናት። ለቡ ሙዚቃ ቤት፣ አሹ ስጋ ቤት አጠገብ ቡቲክሽ መጥቼ የምታስተናግጅበት መንገድ ደስ አይልም። ሰው ነው ውሻ የመጣው ብለሽ ቼክ አታደርጊም። ለዛ ነው አባቴ
ይኸውልሽ እናቴ እኔ ሱቅ አጋዥ አለኝ። አይ ሱቅ የተቀጠረ ሰው አለ። እኔ መነሳት ባለብኝ ሰዓት ተነስቼ አስተናግዳለሁ። ከዛ ውጭ ቤቷም ጠባብ ስለሆነች ሁለት ሰው ሲቆም አይበቃም። ከዛ ውጭ አንቺ እንዳልሽው ማንም ኮሜንትም አይሰጠኝም። ማንም ስለሰጠኝ ሳይሆን እኔ ራሴን አውቃለሁ እና በዛ መልኩ ሰው አላስተናግድም። አንቺ ምናልባት ኔጌቲቭ ነገር ኤክስፔክት አድርገሽ ስለመጣሽ አይተሽ ሄድሽው እንደዛ ማለት እንደዛ ሊሆን ይችላል። እንግዲህ ዝም አለ ማለት ሰው ውሻ አረገ ማለት አይመስለኝም። እና ደብሮሽ ከሆነ በጣም ይቅርታ፣ ግን የአንቺ አስተሳሰብ ነው ልክ ያለው ነው፣ የአንቺ አስተያየት ነው ልክ ያለው ነው። እንግዲህ ከዚህ በላይ ምንም ልል አልችልም። አዎ ቦንዳ ነው። አዎ አለ። አሜን አባቴ፣ እግዚአብሔር መልካሙን ሁሉ ይስጠኝ አባት። በጣም ነው የማመሰግንሽ እናትዬ። መጥፎ ነው፣ በጸሎት ነው። በጣም አመሰግናለሁ መቅድዬ። ስንት አመታችሁ ነው? ደህና ነኝ። ፍቅር እንዴት ነህ? ከተጋባን ነው። አስተካኪው። የአንቺን ማየት አልቻልኩም፣ በሁለት አካውንት ሆነብኝ። እኔ ምን ማድረግ እችላለሁ እናቴ? የኛ አካውንት ይሄ ብቻ ነው፣ የሌላ ሰው ነው እና ያንን ፎሎ ባለማድረግ ይህንን ፎሎ በማድረግ እንግዲህ ተከታተሉ። ጅንስ 1300 እና 1500 ጫማ አልሸጥም። ባህር ዳርማ እንመጣለን። ሜሪ የኔ እናት እንዴት አመሻሽ? ሲማን የገዛሁት ኤግዛክት አድራሻ ከቦሌ ከኢድና ሞል ወደ 22 የሚወስደው መንገድ ላይ አለምነሽ ህንፃን አለፍ እንዳላችሁ 22 ገና መንገዱን ልትጀምሩ ስትሉ መብራት አለች። ከመብራቱ ወደ ግራ ስትዞሩ ኤምኤምኬ ታወር የሚል አለ። እሱ ህንፃ ላይ አንደኛ ፎቅ ላይ ጋሚ። በጣም አመሰግናለሁ። በእውነት ኩንዬ በጣም አሪፍ። በውሃ ብቻ ከዛ ምንም አትቀቢ። የምትወጂው ሀገር ከኢትዮጵያ ውስጥ ነው? ከኢትዮጵያ ውስጥ ከሆነ ባህር ዳርም በጣም ነው የምወዳት። ቶታል ትውውቃችን ከ2007 ጀምሮ ኢንስታግራም ላይ ጠይቄሽ ነበር እባክሽ እና ብትመልሽልኝ። ምን ነበር እናቴ? እሺ አይዋለሁ። ደህና ነኝ በጣም። አዎ ቦንዳ ነው የምሸጠው። ሂውማን ሄር ልቀቂብኝ። ረተይ ረተይ። ትክክለኛው አካውንት ይሄ ነው። ስራ የምሰራበት ደግሞ ይኸው ፍቅር አስቀምጦላችኋል። በጣም አመሰግናለሁ አባቴ፣ እግዚአብሔር ያክብርልኝ። አሜን አሜን። በጣም አመሰግናለሁ። አድራሻ ሱቄ ያለበት ለቡ ሙዚቃ ቤት አሹ ስጋ ቤት አጠገብ ካልዲስ ወይም ደግሞ በርገሪዛ ያለበት ህንፃ ላይ ሁለተኛ ፎቅ ልዩ ትሪፍት። ትሪፍት ማለት ቦንዳ ነው እና የሴቶች ቦንዳ ልብስ ነው የምሸጠው። ሻይ፣ የዝንጅብል ሻይ። የኔ እናት በጣም አመሰግናለሁ። አይ አላስረክብም፣ ደህና ነኝ በጣም። ባህር ዳርም በጣም ነው የምወዳት፣ አትሰለቸኝም። በራስ መተማመን እንዲኖረን ምን ማድረግ አለብን? የተሰጠንን ማክበር፣ ከዛ ራሳችንን ማክበር፣ ከዛ በዘለለ በቃ ራስን ይሄ ማስተማር፣ ራስን በነገሮች ከዛሬ ነገ የተሻለ ሰው መሆን፣ ተፎካካሪ መሆን፣ አዳዲስ ነገሮች እኔም በቃ ጠንካራ መሆን በራስ መተማመንን ይጨምራል። አዎ ሰራ እንዲ ዋይፋይ ፍቅር። እሺ እኔ እኮ እንድትሰማ ፈልጌ ነበረ። ምን እያየክ ነው አባቴ? ምን እያየክ? አይ ዩቲዩብ ያየህ መስሎኝ ነው። በጣም አመሰግናለሁ። ታቱ አለኛው። ፌክ አካውንቱን እየገባችሁ አንፎሎ አድርጉ። የኛ ትክክለኛ አካውንት ይሄ ብቻ ነው እና እነሱ የኛን ቪዲዮ እየወሰዱ ፖስት ባደረጉ ቁጥር የኛ ቪዲዮ ምንም እየታየ አይደለም፣ ምንም ማለት ነው። እና እባካችሁ በቃ የኛ ትክክለኛ አካውንት ይሄ ብቻ ነው፣ ሌላ ምንም አይነት አካውንት የለንም። ፍቅርዬ በጣም ነው ማመሰግነው፣ በእውነት እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ጸሎት ሁሌ ታደርጊያለሽ?
ሁል ጊዜ አላደርግም። እውነት ለመናገር ግን ይሄ ደካማ ጎኔ ነው። ቅዱሴ ጎበዝ ነው፣ ሁሌ ያደርጋል። ሁል ጊዜ በጣም ጎበዝ ነው እሱ። እኔ ሁል ጊዜ አላደርግም፣ ሰነፍ ነኝ። ሀኒዬ አመሰግናለሁ በጣም ከ1700 እስከ 2000 ድረስ በጣም ጽድት ያለ ዕቃ፣ ያው ቪዲዮ ላይ እንደምታዩት። በጣም አመሰግናለሁ ወዬ። ኧረ ጊፍት ሊላክልሽ ነው፣ አንብቢ ኮሜንት። እውነት? እሺ ያነባለሁ እናቴ። ደህና ነኝ በጣም እግዚአብሔር ይመስገን። ሀብ ኩዌሽን። እሺ ያሬዳ በጣም አመሰግናለሁ። ሀናንዬ እናመሰግናለን። ታብታብ እያደረጋችሁ ለምን ከባልሽ ጋር ስፖርት አትሰሩም? እኔ ስፖርት አልወድም። ሰሞኑን ግን ቦርጭ እያወጣው ስለሆነ ቤት ውስጥ እየሰራው ነው። እሱ ደግሞ የቦንዳ ስሙን ጻፊልን ቴሌግራሙን። ልዩ ትሪፍት 11,000 ምናምን ሰው ያለው ልዩ ትሪፍት ነው የሚለው። 3 አለ በእርግጥ ልዩ የሚል ግን አንደኛው 11,000 ያለው። እሺ ፖምዬ ይቅርታ። ከሁለታችሁ ማን ነው ኃይለኛ? ሁለታችንም ኃይለኛ አይደለንም። ልብሶች የአውሮፓ ናቸው፣ ከውጭ ነው የመጡት። ጀምሯል፣ ስፖርት እየሰራ ነው። አይለጥጥሽ እንዴት? እሺ ስራ አስጀምሪኝ። በምን መልኩ ላስጀምርሽ እናቴ? ሰልባጅ ነው የሚባለው፣ እዚህም ይባላል። ፍቅርዬ በጣም ነው የማመሰግነው። ኢንቦክስ አውሪ፣ ማናገርሽ ነገር አለ። ኢንስታግራም ላይ ጻፊልኝ ነው ማዬ። በጣም እናመሰግናለን። ልዩ ኤንድ ቅዱስ ይላል። 70,800 ሰው ያለው ኢንስታግራም አካውንት። በጣም እናመሰግናለን እናቴ። ስለዚህ የኛ ትክክለኛ አካውንት ይሄ ነው። ምንም አይነት ከዚህ አካውንት ውጪ ቲክቶክ ላይ ምንም አይነት የኛ ቪዲዮ ፖስት ተደርጎ ብታየው እኛ አይደለንም ማለት ነው። ለምን ፉድ ሬሲፒ አትሰሪም? እሺ ይሰራለሁኝ። ቅዱስ እያለ በጣም እናመሰግናለን። እሺ አለ እናቴ። የቱ ጫማ እናቴ? ለቡ ሙዚቃ ቤት አሹ ስጋ ቤት አጠገብ ካልዲስ ያለበት ህንጻ 2ኛ ፎቅ ላይ፣ 1ኛ ፎቅ አይደለም 2ኛ ፎቅ ላይ ልዩ ትሪፍት። እግዚአብሔር ያክብርልኝ አዝዬ፣ በጣም እናመሰግናለን። ስለዚህ የኛ ትክክለኛ አካውንት ይሄ ነው። ትክክለኛ አካውንት ይሄ ነው። ሌላ ምንም አይነት ቲክቶክ አካውንት የለንም። አሜን የኔ እናት። የእርጉዝ ቀሚስ አለ። አቢሾፕ ሙኖ ነው ወንድሜ፣ ሙኖ ነው ብሎ ካርጌ ያለው ምንም ማድረግ አልችልም። እሺ አሜን የኔ እናት አሜን። ዊ ኒድ ፉድ ሬሲፒ። እሺ ሄሉዬ በጣም አመሰግናለሁ። ሳሪዬ በጣም ነው ማመሰግንሽ። በጣም አመሰግናለሁ። አይ እሱ የኔ አይደለም እናቴ፣ 11,000 ያለው ነው። እኔ እንጃ የልጆች ቆንጆ አለ ብዬ አላስብም። ግን የልጆች መስራት የምትፈልጉ ሰዎች ካላችሁ የልጅ የሚያስረክብ ሰው አውቃለሁ። ስለዚህ ኮንታክት ሰጣችኋለሁ። ክፍለ ሀገርም ካላችሁ ማለት ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አሜን ህሉዬ የኔ እናት በጣም አመሰግናለሁ። አሜን የኔ እናት በጣም አመሰግናለሁ። ህይውዬ እንዴት ነሽ? በጣም አመሰግናለሁ። ኧረ መልስሽ ይሰኒ። አይ እኔ አልክም ክፍለ ሀገር። አስኮም አለ፣ አስኮ ጨረታ እና መሿለኪያም አለ። እኔ
ሜካፕ አያምርብኝም ብታይ። ባዶ እግሬን ነኝ ሩትዬ፣ ጫማ አላደረኩም። የትኛውን ጫማ ነው? አሜን የኔ እናት በጣም አመሰግናለሁ። የትኛው ጫማ ነው? ቀሚስ ከ1700 ብር ጨምሮ። ውይ ነኝ ናትዬ ደህና ነህ? በጣም ነው የማመሰግነው። አይ እኔ ጫማ አልሸጥም። ወይዬ በጣም እናመሰግናለን። ደህና ነኝ ሱሱዬ፣ እንዴት ነሽ? አሜን በጣም እናመሰግናለን። ደህና ነን በጣም። let me know if you read the first message ልከሽልኛል? አብይዬ ልከሽልኝ ነው? በጣም ነው የምናመሰግነው። እግዚአብሔር ያክብርልኝ። ይሄ 24 ኢንች ነው እናቴ። በጣም